ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቼ በዛሬው ዕለት የ12ኛ ክፍል ውጤት ይፋ ስለሆነ ከፍተኛ ተማሪዎችም አልፈዋል ተብሏል። ስለዚህ ውጤቱ መች ማየት እንደምችሉና የቅሬታ ጊዜ እስከ መች ማቅረብ እንደምችሉ ሙሉ መግለጫ የምገልጽላችሁ ይሆናል። ከዚህ ተጨማሪ ደግሞ ከፍተኛ ውጤት ስንት እንደመጣ ከየትኞቹ ትምህርት ቤቶች እንደመጣ የምገልጽላችሁ ይሆናል። እስከ ቪዲዮ ፍጻሜ መከታተላችሁ እንዳረሱ ለሚያስፈልጋቸው ሰዎችም ሼር እንድታደርጉ። ወደ ቅድሚያው ስመጣ የ12ኛ ክፍል ይፋ ሆኗል። ከ5600 በላይ ተማሪዎች ናቸው የተፈተኑት። ከነዚህ በላይ ከ50% በላይ ያመጡት 12.8 ሲሆን ወደ ከ70,000 በላይ የሚሆኑ ተማሪዎች አልፈዋል ማለት ነው። ወይም ደግሞ ከ50% በላይ አምጥተዋል ማለት ነው። እንዲሁም ደግሞ በተፈጥሮ ሳይንስ ከ16.5% በላይ ነው አብዛኛው ተማሪ ያለፈው በተፈጥሮ ሳይንስ ላይ ነው ማለት ነው። በማህበራዊ ሳይንስ ደግሞ 8.3 በመቶ ያሉ ተማሪዎች አልፈዋል ከተፈተኑት ማለት ነው። ስለዚህ ከፍተኛ ውጤት የተመዘገቡት በሶሻልና በናቹራል ላይ ስንመለከት መጀመሪያ በናቹራል ወይም ደግሞ በተፈጥሮ ሳይንስ ላይ ከፍተኛ ውጤት የመጣው በአዳማ በሚገኘው የኦዳ ስፔሻል ቦርዲንግ ስኩል ነው። ከ600 590.6 አምጥቷል ማለት ነው። ወንድ ነው። ከሴቶቹ ደግሞ ከእንጅባራ ትምህርት ቤት ነው። እንጅባራ 583 ከ600 በማምጣት ከፍተኛ ውጤት አምጥታለች ማለት ነው። ስለዚህ ከፍተኛ ውጤት በተፈጥሮ ሳይንስ የተመዘገበው ከአዳማ ከኦዳ ስፔሻል ስኩል ሲሆን ከሴቶች ደግሞ ከእንጅባራ ይሆናል። በማህበራዊ ሳይንስ ደግሞ ከፍተኛ ውጤት የመጣው በወንዶች ኢፋ ቦሩ ትምህርት ቤት ሲሆን 576.2 ከፍተኛ ውጤት ሲያመጣ ከሴት ደግሞ ከሆሊ ሴቪየር ትምህርት ቤት ከሆሊ ሴቪየር ትምህርት ቤት 569 በማምጣት ከፍተኛ ውጤት ተመዝግቧል ማለት ነው። ስለዚህ ሌሎቻችሁ ተማሪዎች ደግሞ ውጤታችሁን ነገና ከነገ ወዲያ ማየት ትችላላችሁ ማለት ነው። ሰኞና ማክሰኞ ማለት ነው። ውጤታችሁን ካያችሁ በኋላ ቅሬታ የሚኖርባችሁ ከሆነ በውጤታችሁን ባያችሁ በሳምንት ውስጥ ወይም ደግሞ ከ5 እስከ 6 ቀን ባለው ውስጥ ቅሬታችሁን በኮምፕላያንስ ላይ ማስገባት ይኖርባችኋል ማለት ነው። ስለዚህ ቅሬታ ማግቢያ ፎርም ጽፋችሁ ማስገባት ይኖርባችኋል ማለት ነው። በ5 በ6 ቀን ውስጥ መዘግየት የለባችሁም። እንዲሁም ደግሞ ለሬሜዳል ተማሪዎች ምን ያህል ነጥብ እንደሚሆን በቅርቡ ከሳምንት ወይም ደግሞ የማስተካከያው ከገባ በኋላ ወይም ደግሞ ቅሬታችሁ ከታየ በኋላ ለሬሜዳል የምትመዘገቡ ተማሪዎች ወይም ደግሞ ለሬሜዳል ማለፊያ ነጥብ ስንት እንደሚሆን ይገለጻል ተብሏል ማለት ነው። ስለዚህ ውጤታችሁን ቶሎ ቀድማችሁ ማየት ተጠበቀባችሁ። እንዲሁም ደግሞ ቅሬታ ካለባችሁ ቀድማችሁ ኔትወርኩ ቢዚ ሳይሆንባችሁ ማቅረብ ይኖርባችኋል ማለት ነው። መልካም እድል እመኝላችኋለሁ። እኔም ደግሞ ተከታትዬ የሬሜዳል ማለፊያ ነጥብ እንዲሁም ደግሞ የዩኒቨርሲቲ መግቢያ ቁርጥ ስንት እንደሆነ ነግራችኋለሁ ማለት ነው። ስለዚህ በዘንድሮ ከፍተኛ ውጤት ስለመጣ እንኳን ደስ አላችሁ እላለሁ። ከፍተኛ ውጤት መጥቶበታል ማለት ነው። ከ500,000 በላይ ከ70,000 በላይ የሚሆኑ ተማሪዎች ከ50% በላይ ስላመጡ ማለት ነው። በድጋሚ እንኳን ደስ አላችሁ። ሌሎችም መረጃዎች ደግሞ የማቀርብላችሁ ይሆናል ለሚያስፈልጋችሁ ተማሪዎች እንዲሁም ቤተሰቦች ሼር ላይክ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ ቻው።